ጋድ ፕሊዝ። ለማንኛውም ሰውን ለመርዳት ሰው መሆን በቂ ነው። እግዚአብሔር ይመስገን። ይሄ ልጅ ደግሞ እኔ በምኖርበት ሀገር የመጀመሪያው ሎተሪ አዟሪ ነው። አሁን እንደምታዩት ብስቁል ብሎ ነበር እና ቀኑን ለማሳመር ዛሬ ሞከርኩኝ እና እግዚአብሔር ይመስገን ጌታ አድርቶኝ ገላውን አጠብኩትኝ። እጅግ በጣም ተጎድቶ ነበረ፣ ሰውነቱም ቆስሏል ከጀርባ። ከዚህ በኋላ ሎተሪ እንዲጀምር አስብ ያለሁኝ ጌታ ቢፈቅድ እና ግን ዛሬ ቀኑን አሳምር ያለው ደስ ብሎኛል። ገላውን ታጥቧል እና አስቸጋሪ ነበር እና አሁን እንትን ባገኝ ደስ ይለኝ ነበር። ይሄ ሼቨር ነው ምንድነው የሚባለው ጸጉር ማስተካከያው። ስለዚህ አሁን ይሄን ሄጄ ጸጉር ቤት ማስተካከል ስላለብኝ እዛው ግን መጀመሪያ ቆርጬው ቢሆን ጥሩ ይሆን ነበር እና በጣም አክባሪ ነበር እና ዋን ፍሩት ኪድ እያለሁ እዛ ጫማ ምናምን ስጠርግ እሱ ሎተሪ ሲያዞር ደንበኛ ነበር። በጣም 1 ብር ነበር የሚሸጠው የዛ ሰዓት፣ ከፍተኛ 5 ብር፣ ከዛ በላይ የለም ሎተሪ እኔ ባደኩበት አገር ማለት ነው። እና በጣም ነው የሚደንቃቸው። ከዛ ወደዚህ ተቀይሯል እና በጣም ነው ደስ ያለኝ። እሱም ፍቃደኛ ነበረ። በቃ ሰው የለበሰውን ልብስ አይደለም ያለበስኩት፣ አዳዲስ ልብሶች ናቸው። ካልሲዋ ግን የኔ ነች። ጫማው እንደምታዩት አዲስ ነው። እዚህ ጋር ትንሽ ያለቀሰ ነገር ተያይዘን ሄድን። እስቲ ጸጉር ቤት ገባን። በቃ ፏፈሽ ያለ። ከዛ መነጽር ምናምን ሰጠሁት። ኮፍዬን የአዲስ ኮፍያ ነው ሰጠሁት። ከዛ ጥሬ ስጋ ለምናምን በላም ብለን አስቆርጠን እዛ በላን። ጥብሱ እስኪደርስ ማለት ነው እና ጥብሱም ይኸው ሊመጣ ነው። ጥብሱም ደረሰ። ጥብሳችንም በላን እላችኋለሁ እና በጣም ደስ አለው። በህይወቱ ደስተኛ እንደሆነ ነገረኝ። ከዛ ሂሳብ ከፈልኩኝ እና በጣም ደስ አለን። መንገድ ላይ እየሄድን ይኸው ለውጥህን ይኸው ካሜራ እያየ ነው አልኩት። ይሄን ጃኬት ሰጠሁት። በጣም ወዶ ጃኬት